10 ጤናማ ምግቦች። በአስረኛ ላይ ያለው ሰላጣ ነው። ሰላጣና ሌሎች አረንጓዴ ቅጠላቅጠሎች ለሰውነታችን አስፈላጊ የሚባሉትን ቫይታሚኖችና ሚኒራሎች ስለሚይዙ በጣም ጥሩ ናቸው። በዘጠነኛ ደረጃ ቀይ ስር። ቀይ ስርም ከአትክልቶች በደንብ አንቲኦክሲዳንት ያለው ቫይታሚኖችና ሚኒራሎችን የያዘ ነው። ለጤናችን በደንብ ይጠቅመናል። በስምንተኛ ደረጃ ስኳር ድንች ነው። ስኳር ድንች ጥሩ የሚባለውን ኮምፕሌክስ ካርቦሃይድሬት የያዘ ፋይበሮችን እና ሌሎች ሚኔራሎችን የያዘ ስለሆነ ለጤናችን በደንብ ይጠቅመናል። ሰባተኛ ደረጃ ነጭ ሽንኩርት ነው። ነጭ ሽንኩርት በፊት እንዳወራ ነው ብዙ ሚኔራል ቫይታሚኖችን ይዟል። በተለይ የበሽታ የመከላከል አቅማችንን ይጨምረዋል። ሌሎችም ጠቃሚ ንጥረ ነገሮችን ስለያዘ ነጭ ሽንኩርት በጣም ጥሩ ነው። ስድስተኛው ወይን ነው። ወይን እንደ ሌሎቹ ፍራፍሬዎች ሆኖ ብዙ ሚኔራል እና ቫይታሚን ስፔሻሊ ቫይታሚን ሲ፣ ኤ የያዘ ስለሆነ ለጤናችን በደንብ ይጠቅመናል። በአምስተኛ ደረጃ ብሮኮሊ ነው። ብሮኮሊ ከአትክልቶች ንጉስ የሚባል ነው። በሚገራርሙ ቫይታሚኖችና ሚኔራሎች የበለጸገ አትክልት ነው። በአራተኛ ደረጃ ላይ ያለው ደግሞ አቮካዶ ነው። አቮካዶ ለሰውነታችን ጠቃሚ የሚባለውን የቅባት አይነት በመያዝ ለሰውነታችን በደንብ ይጠቅመናል። በሶስተኛ ደረጃ ደግሞ እርጎ ነው። እርጎና ሌሎች የወተት ተዋጽኦች ፕሮባዮቲክስ በሚባሉ ንጥረ ነገሮች የተሞሉ ናቸው። ይህ ማለት የአንጀታችንን ጤና ለመጠበቅ በደንብ ይጠቅመናል። ለአጥንታችንና ለጥርሳችን ጥንካሬ አስፈላጊ ናቸው። ሞር ካልሽየም እና ፕሮቲንን ይይዛሉ። በሁለተኛ ደረጃ ደግሞ አሳ ነው። አሳ ጥሩ የሆነ የፕሮቲን አማራጭ ነው። ዶሮም እንደዚሁ ጥሩ የፕሮቲን አማራጭ ነው። እነዚህ ለሰውነታችን ጤንነት አስፈላጊ የሚባሉትን ፕሮቲኖች በሚገባ ይዛሉ። በአንደኝነት ደረጃ ያለው ደግሞ እንቁላል ነው። እንቁላል በፕሮቲን በፋት በሁሉም አይነት ቫይታሚኖች ከቫይታሚን ሲ ውጪ የበለጸገ ነው። ተጨማሪ ሚኔራሎችንም እንደነ ካልሽየም፣ ማግኒዥየም የመሳሰሉትን ይዛ እንቁላል በአንደኛ ደረጃ ላይ የተቀመጠ ጤናማ ምግብ ነው።